سنين جتشون بربادا السلام عليكم ورحمة الله وبركاته. እንድትሰሙና እንዳትሰሙ ለመለየት ነው እኔም በአፋን ኦሮሞ የጀመርኩት። ሁለተኛም ደግሞ የሚያስገድደኝ ያው የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአፋን ኦሮሞ ስለሆነም ነው። ሶስተኛም ደግሞ የኛ የኦሮሚያ መጅሊስ መቀመጫ የሆነችውን አዲስ አበባ ስላለን ነው። በድጋሚ እንደ እንግዳም እንደ ባለቤትነትም ሁላችሁም ኢትዮጵያዊ ናችሁና ታሪካዊ የሆነውን ፕሮግራም ላይ ዛሬ የታደማችሁት በሙሉ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በጣም ደስተኛ ነኝ። ኦሮሚያ መጅሊስን ወክዬ እዚህ ጋር ሲቆም ዛሬ ሶስት ነገሮች በጣም ያስደስቱኛል። አንደኛው ኢትዮጵያ ሙስሊም ብዙ ዓመት ከ50 ዓመት በላይ የታገለለትን መብት አግኝቶ ህጋዊ ሰውነት አግኝቶ የበለጠ የራሱን ምክር ቤት በራሱ መርጠው በሱ ማግስት ደግሞ ከስሩ ያለውን አደረጃጀት በማስተካከል የዑለማዎች ብቻ ሳይሆን የወጣቶችንም ካውንስል እንደ ኢትዮጵያ እንደ ክልሎች አልፎም ተርፎ ወደ ታችም ወርዶ ሁለቱም ከተማዎችና ዞኖች ላይ ከጨረሰ በኋላ አደረጃጀቱን ዛሬ ማገባደዱን ሁኔታ አዲስ አበባ ወጣቶች ሙስሊሞች ወጣት ካውንስል በይፋ ለማስወጅ ዛሬ እዚህ የተሰበሰባችሁት ይሄ በቀልድ የመጣ አይደለም። መጀመሪያ ይህን ኒዕማ የሰጠን አላህ ነው። አላህን ልናመሰግን ይገባል። አልሐምዱሊላህ ረብል ዓለሚን። እንደ ሰው ደግሞ የለፉትን የተጉትን የሞቱንም ማስታወስ አለብን። እነሱ ሞተዋል፣ እኛ አለን። የታሰሩትም መርሳት የለብንም። እነሱም ተፈተዋል። ዛሬ አብረን ተቀላቅለን ይህንን ትግል ወደ መስመር ያስገባው ዑለሞች፣ ኡስታዞች እንዲሁም ከሁሉም በላቀ ሁኔታ ደግሞ መንግስታችን በዶክተር አብይ አህመድ የሚመራውን የብልጽግና መንግስት ልናመሰግን ይገባል። አላሁ አክበር። በተጨማሪ ዛሬ የአዲስ አበባ ከንቲባ በጣም የምንወዳትና የምናከብራት የሴቶች ተምሳሌት የሆነችዋ አዳነች አቤቤን በመሃላችን ተገኝታ ወጣቶች ሲደራጁ እኛም ከናንተ ጎን ነን እውቅና መስጠት እንፈልጋለን ብሎ ስለመጡ በልዩ ሁኔታ ልታከብራችሁ ይገባል። ተክቢር። በጣም ደስ ብሎናል። በመጨረሻ እኛ የኦሮሚያ መጅሊስ አመራሮች እዚህ አዲስ አበባ ውስጥ ከ31 ዓመት በላይ ኑረናል። እንደዚህ አይነት ፕሮግራም ግን አይተናናቅም። ይሄ ፕሮግራም በአንድነት የምንሰራውን ፕሮግራም ከአዲስ አበባ መጅሊስ ጋር ሆነን ከወጣቶች ጋር ሆነን የአዲስ አበባ አመራር ጋር ሆነን አዲስ አበባን እንጠብቃታለን፣ ሰላሟን አዲስ አበባን ከፍ እናረጋታለን፣ ስሟን አዲስ አበባን እናለማታለን። ተክቢር። የመጨረሻ ኢንሻአላህ ወጣቶች እኔም የእናንተ አባል ነኝና ብሪጅ መሆን አለብን። ድልድይ ሆነን ዑለማዎች ሲመሩ የኛ መስራት ማስተባበር። መጅሊስ የድሮ መጅሊስ አይደለም፣ የሚያሰራ ነው፣ የሚያቅፍ ነው። አባታችን ዶክተር ሼክ ሐጂ ኢብራሂም ቱፋ ይህንን ስላዩ ነው ወጣት ያላሳተፈ ተቋም አይዘልቅም፣ ወጣት ያላሳተፈ ልማት
ስለማይዘልቅ ይሄንን በቅጩ ስለተረዱ ነው ወጣቶች ካውንስል ያደራጁት። እሳቸውም ረጅም ዕድሜ አላህ ይስጣቸው፣ ከሳቸው ጋር ሆነን ከሳቸው ጎን ሆነን የሚያስፈልጋቸውን ነገር አብረን አዲስ አበባ ብቻ ሳይሆን እንደ ኢትዮጵያ ሁሉንም በእኩልነት በተለየ ሁኔታ አንድነት አሁንም አንድ ስንባል ቋንቋችን አንድ መሆን አይችልም። መልካችንም የተፈጥሮ ጉዳይ ነው፣ አንድ መሆን አይችልም። ዓላማችን ግን አንድ ሆኖ በአንድነት ከተጓዝ ሁሉንም ነገር እንደርሳለን ለማለት እወዳለሁ። ስላዳመጣችሁን እድልም ስለሰጣችሁን በኦሮሚያ መጅሊስ ስም ላመሰግናችሁ እወዳለሁ። ሀዛ ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።